السلام عليكم ورحمة الله وبركاته. الحمد لله رب العالمين، حمدا كثيرا طيبا مباركا فيه، لا نحصي ثناء عليه هو كما أثنى على نفسه، وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه. أما بعد، ቁርአን ትልቁ የአላህ ስጦታ ነው። ከጨለማ ወደ ብርሃን፣ ከድንቁርና ወደ እውቀት የምንሸጋገርበት አላህ ለእኛ የለኮሰልን የብርሃን ችቦ ነው። ቁርአኑ ላይ ስለ ቁርአን ሲናገር ኑር ይለዋል። ቀድ ጃአኩም ምን አላህ ኑር ወኪታቡ ሙቢን ወአንዘልና ኢለይኩም ኑረን ሙቢና። አንጸባራቂ ብርሃን ብሎ ይገልጸዋል። ضያ ብሎም ይገልጸዋል። ضያም ያው ብርሃን ማለት ነው። ሁዳ ይለዋል፣ ሜሪ ማለት ነው። ረሕማ እዝነት፣ ሙባረኩን ወሃዛ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲህ በማለት ይገልጻል። አላህ የዱንያም የአኺራም ኸይር በአጠቃላይ ውስጡ የታመቀ አላህ በችሮታው ለሰው ልጆች መመሪያ የሆናቸው ዘንድ የለገሰው ቃሉ ነው። ስለዚህ በቁርአን ላይ ከሚደረግ ጥረት የበለጠ ምንም ጥረት የለም። ቁርአንን ለመማር፣ ቁርአንን ለማስተማር፣ ቁርአንን ለመረዳት፣ ቁርአንን ለማስፋፋት የሚደረግ ማንኛውም ጁህድ ከየትኛውም ጁህድ በላይ ነው። ለዚህ መታደል ደግሞ የአላህ ምርጫ ነው። ለማንም ሰው አይደለም አላህ የሚሰጠው፣ ለወደደው ብቻ ነው። ቃሉ በልቡ እንዲቀመጥለት የሚያደርገው። ስለዚህ በቁርአን ላይ የሚለፉ ወንድሞች አህሉል ቁርአን ሁም አህሉላህ ተብለዋል። እንኳን ደስ አላችሁ። ስጦታውን እንደ ቀላል አትቁጠሩት። ከማንም ሰው የበለጠ ልገሳ አላህ ለግሷችኋል እላለሁ። ቁርአን እየተማራችሁ እየሐፈዛችሁ ያላችሁ ልጆች ደግሞ ትክክለኛው መንገድ ላይ እግራችሁን አሳርፋችኋልና ወደ ኋላ አትመለሱ፣ በርቱ፣ ቀጥሉ ነው የምለው። ከዚህ በላይ የምትሰሩት ነገርም የለም በህይወታችሁ። የአላህን ቃል ከመማር የበለጠ ማለት የሐፈዛችሁም እንኳን ደስ አላችሁ። ባይሆን ግን አንድ የተሐፍዞ ጠቅሎ አእምሮ ውስጥ ቁጭ የሚልና ማይረሳ ነገር አይምሰላችሁ። ነቢዩ ሰለላሁ ዐለይሂ ወሰለም ለሁወ አሸዱ ተፈልተን ምን አልኢብል ፊ ዑቁሊሃ ከተሰነከለች ግመል የበለጠ ያመልጣል፣ ይጠፋል፣ ሊረሳ ይችላል ብለው ነግረውናል። ስለዚህ ቁርአን የሐፈዘ ሰው ላለመርሳት ሁሌ ከቁርአን ጋር መሆን ነው የሚጠበቅበት። ሳህል ነው፣ ገር ነው። ከተውከው ግን ይተዋል። ወለቀድ የሰርና አልቁርአን ሊዚክሪ ፈሀል ሚን ሙደኪር። ቁርአን ውስብስብ አይደለም፣ በቀላሉ ተሐፍዘው ትችላለህ። ግን አንዴ ሐፍዤዋለሁ ብሎ ከተውት ደግሞ ሊያመልጥ ይችላል። የአላህ ሕክማ ነው ይሄ። ከቁርአን ጋር ትስስራችን ዘላለም እንዲሆን ማለት ነው። እኔ ገና ለጋ ዕድሜ ላይ ያሉ ህፃናትና ወጣቶችን ነው እያየሁ ያለሁትና ለእኔ ይሄ ተስፋ ነው፣ በጣም ተስፋ ነው፣ ትልቅ አዲሱ ትውልድ ነው ወደ ቁርአን ይቅባል እያደረገ ያለው፣ ወደ ቁርአን እየመጣ ያለው። ወደፊት ተረካቢ አለ። ምናልባትም አሁን ካለው የተሻለ ሊሆን የሚችል ተረካቢ አለ። እገዛ ካለ መስመሩን አሁን ያለነው ሰዎች
አረካከቡን በአግባቡ ካስረከብናቸው ጥርጊያውን ከጠረግን ያ ደግሞ ቁርአኑን የተማሩ የቀሩ ሰዎች በማስተማር ገንዘብ ያላቸው በገንዘብ መላ ያላቸው ዕውቀት ያላቸው የቁርአንን ስርጭት ለማገዝ የሚያስችል ማንኛውንም ነገር ማድረግ የሚችሉ ማቴሪያሉን በማቅረብም ሆነ በማንኛውም የቻለ ሁሉ በሚችለው መተባበር ይጠበቅበታል። ቁርአን ውስጣችን ካለ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ነገር ትጀላቸዋለሁ ለን ተضሉ بعدي አበደን እነሱን ከያዛችሁ አትሳሳቱም ብለዋል። ኪታብ አላህ ወሱነቲ የአላህ ኪታብና የነብዩ ሰለላሁ ዐለይሂ ወሰለም ሱና ሁለቱ ናቸው ዋናዎቹ ማለት ነው። እነዚህን ነገሮች መጠበቅ ይጠበቅብናል። ረጅም ንግግር ለማድረግ የሚያስችል ጊዜ አይደለም፣ ጠባብ ጊዜ ነው። ባለቀ ፕሮግራም ላይ ነው የደረስኩት። ስለዚህ እንኳን ደስ አላችሁ የቀራችሁ የሐፈዛችሁ ልጆቻችን፣ ያስተማራችሁትም እንኳን ደስ አላችሁ። ለዚህ ስኬት አላህ ስላበቃችሁ ሁላችንም ደግሞ እንኳን ደስ አለን። ደስታችንን ዘላቂ አላህ ያድርገው። ከቁርአን ጋር ህይወታችን ከቁርአን ጋር የተጣመረ የተሳሰረ አላህ ያድርግልን። السلام عليكم ورحمة الله وبركاته.